እየታገሉለት እየሞቱ በየቀኑ በየሰዓቱ ከሀፍቶ እስከ ህይወታቸው ድረስ ራሳቸውን እየሰጡ ግን አንድነቱ የተባለ ጊዜ የሆነ የራሳቸውን ቡድን ብቻ ይዘው በመቆም አንድ ላለመሆን የሚጥሩት ነገር የሚሞክሩት ነገር አለ። ለትግሉ የወጡለትን ዓላማ የረሱም ሰዎች አሉ። በዚያ ውስጥ ላይ እርካታ አሁን በስልጣን እርካታ እነዚያ የረኩ ሰዎች ከዚህ በላይ መንቀሳቀስ አቅቷቸው እንጂ ቀላታቸው ይነማሉ። ከዚያ ትግሉ ደግሞ ሰው ፈልጓል። ሰው የፈለገበት ደግሞ ሰው አጥቶ አይደለም ውስጥ ሰዎች እንዳይወጡ ስላደረግናቸው መሪዎች እንዳይወጡ የምናደርገው ራሳችንን ሞራን አንሰጥ መቻቻል የሚባለው ባህሪ የለም። ተግሳጻችን ለውርቀት እንጂ ተግሳጻችን ከውርቀት ወደ መነሳት አይደለም። የኛ ተግሳጽ አሁን መሪውም እየተሳቀቀ ነው ያለው። ከመምራት ልክ መመራትን እየሻተ ነው ያለው። በእኛ በፋኖ ዘንድ ያለው ጸቡን እንተውና ማለት ነው። ሰራዊቱ አንድ ነው ከታች ያለው ግን ከላይ ያለ አመራር ግን ከላይኛው ከደፈረሰ ታች መደፍረሱ አይቀርም። ሰራዊቱ ግን የገባው መንፈስ አለ። መምራቱን ካላስተካከለ ታች ያለው ሰራዊት አሁን የራሱ የሆነ አቋም እንደያዘ ማወቅ አለበት። አመራሩ እስካሁን ጠብቆ ያዘው ታች ያለው ሰራዊት ከሆነ ለምን ከላይ ያለው መግራት አልቻለም? አንድ የአማራ ፋኖ አመራር አንድ ካልሆነ ሰራዊቱ አንድ ሆኖ አመራሩ የራሱ የሆነ መንገድ እንደሚሄድ እርግጠኛ ሆነ እያረጋገጠን ነው ያለው። አሁን ጸሎት ጊዜ ነው። አሁን የሱባኤ ጊዜ ነው። እርግጠኝነት በጾም በጸሎት የማይፈታ መፍትሄ የለም። ከአብይ ጾም መሃል ላይ የሆነ ብስራት ይኖራል ብዬ አምንበታለሁ።